በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በኅዳር 12 ቀን ታስቦና ተከብሮ ለሚውለው ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ኅዳር 12 ቀን የመላእክት አለቃ ቅዱስ ሚካኤል የበዓሉ መታሰቢያ ነው። ቅዱስ ሚካኤል ኢያሱን የተረዳበት ቀን ነው። ለቅዱሳኑ ዱራታዎስና ቴዎብስታ ቅዱስ ሚካኤል ተአምር ያደረገበት ዕለት ነው። የባህራን ቀሲስ መታሰቢያ በዓል ነው። የኢትዮጵያ ንጉሥ የጻድቁ በዕደ ማርያም የዕረፍቱ መታሰቢያ በዓል ነው። የሊቀ ጳጳሳት ቅዱስ አባት ፊላታዎስ የዕረፍቱ መታሰቢያ በዓል ነው። ቅዱስ ሚካኤል ሊቀ መላእክት ኅዳር 12 በዚች ቀን ለሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ በመቆም ለፍጥረቱ ሁሉ የሚማልድ የመላእክት አለቃ በሰማይም ለሚኖሩ ኃይሎች ሁሉ አለቃቸው ለሆነ ለቅዱስ ሚካኤል የበዓሉ መታሰቢያ ነው። ኢያሱ ወልደ ነዌ። ዳግመኛ በዚች ዕለት ቅዱስ ሚካኤል ኢያሱን የተረዳበት ቀን ነው። ይህም ንጉሥ በጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ ኢያሱ ያየውና ከእኛ ሰዎች ወገን ነህን ወይስ ከጠላቶቻችሁ ወገን ነህ አለው። እኔስ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለትና በእኔ በባሪያህ ዘንድ ምን አቁሞሃል አለው። የእግዚአብሔርም የሰራዊት አለቃ ቅዱስ ሚካኤል ኢያሱን የቆምክባት ምድር የከበረች ቦታ ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዳለው አደረገ። እግዚአብሔርም ኢያሱን እንዳለው በውስጡ ያሉ ንጉሷን ከኃያላኑና ከአርበኞች ጋር በእጃቸው ኢያሪኮን እንሆ አስገባታለሁ። ይህም የከበረ መልአክ ከቅዱሳን ሰማዕታት ጋር በመሆን ዕድላቸውን እስከሚፈጽሙ የሚያጸናቸውና የሚያስታግሳቸው ነው አለው። ስለዚህም ስለ ልዕልናውና ስለ አማላጅነቱ በየወሩ በ12 ቀን ለመታሰቢያው በዓል ተሰራለት። እርሱ ስለ እኛ የምድሩን ፍሬ ባረክልን ዘንድ ዝናሙንም በጊዜው እንዲያወርድልን፣ የወንዙንም ውሃ እንዲሞላልን፣ ነፋሱንም የምህረት ነፋስ እንዳደርግልን፣ ሁሉንም የተስተካከለ እንዳደርግልን ወደ እግዚአብሔር በጸሎት ይማልድልናልና። ቅዱሳን ዱራታዎስና ቴዎብስታ። ቅዱሳኑ ዱራታዎስና ቴዎብስታ ቅዱስ ሚካኤል ወዳጆች ናቸውና በዚህች ዕለት ይታሰባሉ። እንዲህም ሆነ እግዚአብሔር ወዳጅ የሆነ ስሙ ዱራታዎስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነው። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህም በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለዚህም የመላእክት አለቃ ለቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉበት አጡ። ዱራታዎስም ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታዎስ ተገለጠለት። ወደ ባለበጎች ሂዶ በእርሱ ዋስትና በአንድ ደናር አንድ በግ እንዲወስድ፣ ሁለተኛም ወደ አሳ አጥማች ሄዶ አሳ እንዲወስድ፣ ግን መልአኩ ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀድ ወደ ባለስንዴውም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታዎስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከቱን ሁሉ ቤቱ ተሞልቶ አገኘው። እጅግም አደነቀ። የዚህንም የከበረ መልአክ የበዓሉን መታሰቢያ እንዳስለመደ አደረገ። የተራቡ ድሆችንም ሁሉንም ጠርቶ መገባቸውና ወደ የቤታቸው አሰናበታቸው። ከዚህም በኋላ ለዱራታዎስና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጠላቸው። ዱራታዎስንም የአሳውንም ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ድናር በአሳው ሆድ ውስጥ ተገኘ። ቅዱስ ሚካኤል ዱራታዎስንና ቴዎብስታን እንዲህ አላቸው፣ ከዚህ ድናር ወስዳችሁ ለባለ በጉ ለባለ አሳውና ለባለ ስንዴው ዕዳችሁን ክፈሉ። የቀረውን ደግሞ ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧችኋልና በጎ ስራችሁንም መሥዋዕታችሁንና ምጽዋታችሁንም አስቦ በዚህ ዓለም አሰመረላችሁ።
በኋለኛውም መንግሥተ ሰማያትን አዘጋጅቶላችኋል አላቸው። እነርሱም ይህንን ሲሰሙ ስለዚህ ነገር ደነገጡ። እርሱም ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ። መሥዋዕታችሁንና ምጽዋታችሁን ወደ እግዚአብሔር ፊት ያሳረኩኝ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ብሎ ወደ ሰማያት ወጣ። እነርሱም ሰገዱለት። ታምራቱም የማይቆጠር ብዙ ነበር። ቅዱስ ባህራን ቀሲስ። ዳግመኛ በዚህች ዕለት የባህራን ቀሲስ መታሰቢያ በዓል ነው። የዚህ የከበረ የመላእክት አለቃ ቅዱስ ሚካኤል ተአምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ ቅዱስ ሚካኤልን የበዓሉን መታሰቢያ በየወሩ በ12ኛ ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበረ። ይህንን እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለውም ነበር። ለድሆች ስለ መራራቱም ይዘባበትበት ነበረ። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክቡር መልአክ ቅዱስ ሚካኤል የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጭም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋ ጊዜም ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች። እግዚአብሔር መልአኩ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ አለችው። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። እግዚአብሔርም መልእክተኛ ቅዱስ ሚካኤልም ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህም ባለጠጋ ገንዘብና ሀብት ጥሪቱን ሁሉ ይህን ሕፃን እንዲወርስ እግዚአብሔር አዟል አለ። ባለጸጋውም በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህንን ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበት ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ይጠብቀው ነበር። ከዚህም በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ ሆነኝ ዘንድ ልጅሽን ስጪኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ላንቺም 20 ወቄት ወርቅ ሰጥሻለሁ አላት። ይህንን ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20 ወቄት ወርቅ ሰጣት። ልጇንም ወሰደው፣ የሚሻው ተፈጸመልኝ ብሎ ደስ አለው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህርም ተሸክመው ወስደው በባህር ጣሉት። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቃድ ያሰጥን ሳይሰጥም ከዚህ ሀገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህር ላይ ተንሳፈፈ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤት ወሰደው። ይህንንም ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባህሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁንም መረብህን በእኔ ስም ጣል፣ ለሚያዘውም ዓሣ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ ዓሣ ተያዘ። ዋጋውንም ሰጥቶ ዓሣውንም ተቀበለ። ዓሣውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። ሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህንን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህንን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታን ደስ አለው። ጌታችንንም አመሰገነው። ሕፃኑንም በመልካም ማስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጸጋ ተነስቶ ወደዛ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውንም እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራይንም እሰጥሃለሁ አለው።
በጋርቢውም እንዳልክ ይሁንና እደር አለው። ባለጸጋውም በዚያ አደረ። ራት በሚቀርብም ጊዜ ሕፃኑን ባህራን ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካይቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል ሀገር በቤት የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ ይሻለሁ። እኔም የድካምህ ዋጋውን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን ይህን የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክ ዘንድ እና ለቤትህም በሰላም ትመለሳለህ አለው። ባህራንም አባቴ ሆይ እሺ፣ በጎ ያዘዝከኝ ሁሉ አደርጋለሁ አለ። ያን ጊዜም ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህችን ደብዳቤ በምታነብባት ጊዜ ደብዳቤውን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ አለው። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንድ ቀን ጉዞ ሲቀረው እነሆ የመላእክት አለቃ ቅዱስ ሚካኤል የከበረ መላእክት ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድን ነው አለው። ወደ የገላ አገር ወደ ቤቱ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። በዚያም ጊዜ የከበረው መልአክ ቅዱስ ሚካኤል ያችን የሞት ደብዳቤ ያችን የሞት መልእክት ደመሰሳት። በእርሷም ፈንታ በንስሐ ለውጦ እንዲህ ብሎ ጻፈ። ይህችን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይህች ደብዳቤ ደርሳ በምትነበብበት ጊዜ ልጄ ገሊትን አጋቡት፣ በውስጥና በውጭ ያለ ንብረቴንም ጥሪቴንም ወንዶችና ሴቶች ባሮችንም ጠቅላላ ንብረቴንም አውርሼዋለሁና የፈለገውንም ሊያደርግ ስልጣን ሰጥቼዋለሁና እኔን አትጠብቁኝ የሚል ነበር። እኔ ብዙ ዘገያለሁ። የኔ ሹም ገሌ ሆይ በእኔና በአንተ መካከል ይህች ምልክት እንሃት። ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጸጋው ቤት ሄደህ ይህችን ደብዳቤ ለሹሙ ስጠው፣ በጎዳናም እኔ እንድትገናኘው አትንገረው፣ እንዳይገድልህም ይህንን የሞት ደብዳቤ ለውጭልሃለሁና አለው። ባህራንም እሺ ጌታዬ፣ ያዘዝኸኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ይህችን ደብዳቤ ለሹሙ ሰጠው። በአነበባትም ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጸጋውን ልጅ አጋቡት። 40 ቀን ያህልም ደስታና ሐሴት እያደረጉ ኖሩ። ከዚህም በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የሚሰማው ምንድን ነው ብሎ ጠየቀ። እነርሱም ስሙ ባህራን ለተባለ ያንተን ደብዳቤ ላመጣ ጎልማሳ ሰው ልጅህን ገሊትን አጋቡት፣ እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብህንና ጥሪትህን ሁሉ ወንዶችና ሴቶች ባሮችህን አንተ እንዳዘዝክ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በጎ ስራዎችን የሚሰራ ሆነ። ተገለጸለትና ከመገደል አዳነው። የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል እንደሆነ ሊገድለው የሚሻውን የባለጸጋውን ጥሪት ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የመላእክት አለቃ ቅዱስ ሚካኤል መታሰቢያ በየወሩ ያደርግ ጀመረ። ቤተክርስቲያንም ሰራለት። ቅዱስ ሚካኤልም ስዕሉን ማስኖ በቤተክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ባህራንም ቅስና ተሹሞ እስከ ዕለተ ሞቱ በዚች ቤተክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህም በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋራ የዘላለም ሕይወትን ወረሰ። ጻድቁ በእደ ማርያም።
በዚህችም ቀን የኢትዮጵያ ንጉሥ የጻድቁ በእደ ማርያም የዕረፍቱ መታሰቢያ ነው። በእደ ማርያም ማለት በማርያም እጅ እንደማለት ነው። እኒህ ሰው የኢትዮጵያ ንጉሥ ሲሆኑ የነገሱትም በ1460 ዓመተ ምህረት ነው። ደጉ አባታቸው አጼ ዘርዓ ያዕቆብ ሲያርፉ በመንግስቱ ተተክተው ሀገራችንን አስተዳድረዋል። ድርሰት ደርሰዋል። አብያተ መቃድስንም አንጸዋል። በተለይ ለቅኔ ትምህርት ማበብ ልዩ የሆነ አስተዋጽኦ እንዳደረጉ ይነገራል። ልክ በነገሱ በ10 ዓመታቸው ግን መንግስተ ምድር በቃይ ብለው በምናኔ በረሃ ገብተዋል። በዙፋናቸውም አጼ እስክንድር ተተክተዋል። ጻድቁ ንጉሥ ግን ቅዱስ ሚካኤልን ይወዱት ነበርና በዚች ቀን አርፈዋል። ቅዱስ አባት ፊላታዎስ። በዚች ቀን ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ፊላታዎስ አረፈ። በሹመቱ ወራትም የኢትዮጵያ ንጉሥ ወደ ኖባ ንጉሥ ወደ ጊዮርጊስ እንዲህ ብሎ የመልእክት ደብዳቤ ጻፈ። ወንድሜ ሆይ ከሊቀ ጳጳሳት ቆዝሞስ ጊዜ ጀምሮ ለረጅም ጊዜ ጳጳስ ስለሌለን እኛ በታላቅ ችግር ውስጥ እንዳለን እወቅ የሚል ነበር። ይህም የሆነው ተንኮለኛ ሚናስ በተንኮልና በሐሰት ነገር የከበረ ጳጳሳችን ጴጥሮስን ከሹመቱ ወንበር እንዲሰደድ ስላደረገው ነው። ስለዚህም 5 ሊቃነ ጳጳሳት እስኪያልፍ ድረስ ለሀገራችን ጳጳስ አልተላከልንም ይላል። አሁንም ስለ እግዚአብሔር ብለ ስለ ቀናች ሃይማኖትም በድካም ከእኛ ጋር አንድ በመሆን ስለ እኛ ወደ ግብፅ ሊቀ ጳጳሳት ወደ ቅዱስ ፊላታዎስ ጳጳስ ይልክልን ዘንድ ከራስ ደብዳቤ እንድትጽፍለት እለምንሃለሁ የሚል ነበር። በዚያም ጊዜ የኖባ ንጉሥ ጊዮርጊስ ለኢትዮጵያ ሀገር ጳጳስን ይሾምላቸው ዘንድ የልመና ደብዳቤ ወደ አባ ፊላታዎስ ጻፈ። የቅዱስ ፊላታዎስም ልመናውን ተቀብሎ በአስቄጥስ ገዳም ስሙ ዳንኤል የሚባል አንድ ጻድቅ መነኩስ አስመጣ። እርሱም ጵጵስና ሹሞ ወደ ኢትዮጵያ ሀገር ላከው። ወደ እነርሱም በደረሰ ጊዜ የኢትዮጵያ ሰዎች በታላቅ ደስታ ተቀበሉት። በዚህም አባት ፊላታዎስ ዘመን ብዙ ተአምራት ተገልጠዋል። በሰላምም አረፈ። እግዚአብሔር ምስጋና ይሁን። እኛንም በሊቀ መላእክት ቅዱስ ሚካኤልና በቅዱሳት ጸሎት ይማረን። በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።